ብዙ ጊዜ ስለ ኢየሱስ ሞትና ግርፋት የተሰሩ ቪዲዮዎችን ተመልክተናል። መጽሐፍ ቅዱስ ላይም የተጻፈውን አንብበን በአእምሮአችን ምን ሊሆን እንደሚችል አስበናል። ኢየሱስ ክርስቶስ ግን በፊልም ላይ ያየነውን አይነት ስቃይ ቢሆን የተሰቃየው ለሱ እጅግ ቀላል ነበር። አዎ፣ ፓሽን ኦፍ ዘ ክራይስት ብዙዎቻችን ስንመለከተው እጅግ አልቅሰናል። ነገር ግን ብዙ የመጽሐፍ ቅዱስ ተመራማሪዎች እንደሚናገሩት ፊልሙ ላይ ያየነው ስቃይ 10% ራሱ እንደማይሆንና በዚህ ዘመን ላሉ ሰዎች እጅግ ለአእምሮ የሚከብድ መሆኑን ነው። እስቲ ዛሬ በትንሹ እንቃኘው። መጀመሪያ ከግርፋቱን ጀመር። በዚያች አስከፊ ጠዋት ኢየሱስ በሮማውያን ወታደሮች መካከል ቆሟል። እጆቹ ከጭንቅላቱ በላይ ተለጥጠው በድንጋይ አምድ ላይ ታስረዋል። ጀርባው ለግርፋት እንዲመች ተደርጎ ተጋልጧል። የሮማውያን ግርፋት ዓላማው መግደል ሳይሆን ሰውን በሕይወት እያለ እስከ ሞት ጥግ ድረስ ማሰቃየት ነበር። ወታደሮቹ የያዙት መግረፊያ ፍላግራም ይባላል። ተራ ጅራፍ አይደለም። ጫፉ ላይ 3 ወይም ከዚያ በላይ የቆዳ ዘንቢሎች ያሉት ሲሆን በእያንዳንዱ ዘንቢል ጫፍ ላይ ሹል የሆኑ የበግ አጥንቶችና ከባድ የሊድ ኳሶች ተያይዘውበታል። ግርፋቱ ሲጀመር የሊድ ኳሶቹ በከፍተኛ ፍጥነት የኢየሱስን ቆዳ ይመቱታል። ይህም በቆዳው ስር ያሉትን ጥቃቅን የደም ስሮች ወዲያውኑ እንዲፈነዱ ያደርጋቸዋል። በዚህ ወቅት በጀርባው ላይ ትልልቅ ደም የቋጠሩ እብጠቶች ይፈጠራሉ። ግርፋቱ ሲቀጥል በቆዳው ጫፍ ላይ ያሉ ሹል አጥንቶች ወደ ውስጥ ዘልቀው ይገባሉ። ጅራፉ ወደ ኋላ ሲሳብ ቆዳውን ብቻ ሳይሆን በስሩ ያለውን ጥልቅ ጡንቻ እየተረተረ ይወጣል። በጀርባው ላይ ያሉት የነርቭ ጫፎች ለከፍተኛ ቁጣ ይጋለጣሉ። ይህም አንጎሉ ሊቋቋሙ ከሚችለው በላይ የህመም መልእክት እንዲያስተላልፍ ያደርገዋል። በመካከለኛው ግርፋት ላይ የኢየሱስ ጀርባ እንደተፈተገ መሬት ይሆናል። ደሙ በከፍተኛ ሁኔታ ይፈሳል። በከፍተኛ የደም መፍሰስ ምክንያት ልቡ ደም ለማሰራጨት እጅግ ይጨነቃል። ይህም ሃይፖቮልሚክ ሾክ የተባለውን ሁኔታ ይፈጥራል። ትንፋሹ ይቆራረጣል። ሰውነቱን በከፍተኛ ጥማት ይቃጠላል። ግርፋቱ ሲጠናቀቅ የኢየሱስ ጀርባ የሚታወቅ ቅርጽ አይኖረውም። ስጋው ተተርትሮ እስከ ጎድን አጥንቶቹ ድረስ ይጋለጣል። አንዳንድ የታሪክ ምሁራን እንደሚሉት በዚህ ደረጃ ላይ የሰውነት የውስጥ ብልቶቹ እንኳን ሳይቀሩ በቆዳው ቀዳዳዎች በኩል ሊታዩ ይችላሉ። እስቲ በቪዲዮ ግርፋቱ ምን እንደሚመስል በደንብ እንመልከት። ይህ ግርፋት ለኢየሱስ የተሰጠው ቅጣት ብቻ አልነበረ፣ የሰውን ልጅ ሕመም ሁሉ የተሸከመበት መስዋዕትነት እንጂ። ወታደሮቹ ጅራፉን ባነሱ ቁጥር እርሱ ግን ስለኛ ዝምታን መረጠ። እርሱ ግን ስለኛ ዝም አለ። በእርሱ ቁስል እኛ ተፈወስን የተባለው ቃል በዚህ በፈሰሰው ደምና በተተረተረው ስጋ ውስጥ እውን ሆነ። አሁን ደግሞ ወደ ስቅላቱ እንሂድ። ወታደሮቹ ረጅምና ሹል እሾህ ያለው አክሊል ጎንጉነው በራሱ ላይ ደፉበት። ይህ ዝም ብሎ የተቀመጠ አልነበረም፣ በኃይል ተጭነው ወደ ውስጥ ያሳረፉት እንጂ። የሰው ልጅ የራስ ቅል በብዙ ደም ስሮችና የነርቭ ጫፎች የተሞላ ነው። እሾሁ ቆዳውን አልፎ አጥንቱ ድረስ ሲሰምጥ
ነርቮቹን ይነካቸዋል። ይህ ደግሞ በጭንቅላት ላይ ሊቋቋመው የማይችለውን የኤሌክትሪክ ንዝረት የመሰለ ከፍተኛ ህመም ይፈጥራል። ራስ ቅል ላይ ያሉ የደም ስሮች በብዛት በመሆናቸው አክሊሉ እንደተጫነ ደሙ በፊቱና በአይኖቹ ላይ ይፈስ ነበር። በቀራንዮ በመስቀሉ ላይ ሲዘረጉት ረጃጅም ሚስማሮችን በእጁ አንጓ አካባቢና በእግሮቹ ላይ መቱ። ሚስማሩ በእጅ አንጓ በኩል ሲያልፍ ትልቁን የሜዲያን ነርቭ ይቆርጠዋል። ክንዳችሁን በኃይል በብረት ስትመቱት የሚሰማችሁን የንዝረት ህመም በሺህ እጥፍ አባስታችሁ በቋሚነት እንደሚሰማችሁ አድርጋችሁ አስቡት። ሚስማሮቹ የሰውነቱን ሙሉ ክብደት እንዲሸከሙ ተገደዋል። እያንዳንዱ የሰውነቱ እንቅስቃሴ ከፍተኛ የነርቭ ስቃይን ስለሚያስከትል ሰውነቱን ለማንቀሳቀስ እጅግ አዳጋች ነበር። በስቅላት ጊዜ ሞት የሚመጣው በደም መፍሰስ ብቻ ሳይሆን አተነፋፈስ እጥረትም ጭምር ነው። እጆቹ ወደ ላይ ተለጥጠው ስለተሰቀሉ የደረቱ ጡንቻዎች በጣም ይወጠራሉ። በዚህ ሁኔታ አየር ወደ ውስጥ መሳብ ቢቻል እንኳን አየርን ወደ ውጪ ማስወጣት ግን እጅግ አስቸጋሪ ይሆናል። የግድ አየር ለማውጣት እንዲችል ኢየሱስ በሚስማር በተቸነከሩ እግሮቹ ላይ ተመርኩዞ ሰውነቱን ወደ ላይ መግፋት ነበረበት። አስቡት፣ እያንዳንዱ እንቅስቃሴ ከፍተኛ ህመም አለው። ይህ ማለት ለእያንዳንዱ ትንፋሽ ሲል የተተረተረ ጀርባው ከመስቀሉ እንጨት ጋር እንዲፋተግና የተቸነከሩት እግሮቹ በድጋሚ እንዲቆስሉ ያደርጋል። ይህ ሁሉ ግን ለኛ ሲል ነው። የሚገባን ሆነን ነው ግን ወይስ ምሕረት በስቶልን? ከቆይታ በኋላ የሰውነት ፈሳሽ ማነስና የኦክሲጅን እጥረት ወደ ልብ ከፍተኛ ጫናን ያመጣል። በልብ ዙሪያም ፈሳሽ እንዲከማች ይሆናል። ከዚህ ሁሉ በኋላ ልቡ ጫናውን መቋቋም አቅቶት ሊፈነዳም ይችላል። ወታደሩ ጎኑን በጦር በወጋው ጊዜ ደምና ውሃ መውጣቱ ይህ በልብ ዙሪያ የነበረው ፈሳሽ መፍሰሱን የሚያረጋግጥ ሕክምና ማስረጃ ተደርጎ ይወሰዳል። ኢየሱስ ተፈጸመ ብሎ ነፍሱን ሲሰጥ በሰውነቱና በደም ውስጥ ካርቦን ዳይኦክሳይድ በከፍተኛ ሁኔታ በዝቶ ስለነበር እጅግ ተዳክሞ ነበር። ይህ ሞት በአካል ሊሸከሙት ከሚችሉት የህመም ጥግ በላይ የሆነ ነገር ግን ለሰው ልጅ ፍቅር ሲባል የተከፈለ ዋጋ ነበር። እንግዲህ ተመልከቱት። ያ በግርፋት የፈራረሰው አካል፣ ያ በእሾህ የተገዘገዘው ራስ፣ ያ ለመተንፈስ ሲል በሚስማር ላይ የሚቆም የተሰቃየ ስጋ፣ ይህ ሁሉ ለምን ሆነ? ሳይንሱ የሚነግረን ደሙ ፈሰሰ፣ ነርቮቹ ተቆረጡ፣ ልቡን በጭንቀት ፈነዳ። ፍቅሩ ግን የሚነግረን ሌላ ነው። ያ አክሊል የኛን የክፋት እሾህ ተሸክሞ ነው። ያ ጦር የኛን የልብ ድንጋይነት ሰንጥቆ ነው። በዚያች የመጨረሻ ቅጽበት ምድር ስትጨልምና ዓለማት ሲንቀጠቀጡ እርሱ ግን ስላንተና ስለኔ ያስብ ነበር። እርሱ ግን ስለኛ ያስብ ነበር። የፈሰሰው እያንዳንዱ የደም ጠብታ ስምህን ይጠራል። ዛሬም ድረስ በታሪክ መጽሐፍት ውስጥ የሚሰማው ትልቁ ድምፅ የጦር መሳሪያ ሳይሆን እርሱ በመስቀል ላይ ሆኖ በደረቀ አንደበቱ የተናገረው ያ የፍቅር ቃል ነው። ተፈጸመ። አዎ፣ ያንተ ዕዳ ተከፈለ፣ ያንቺ ዕዳ ተከፈለ። ያንተ ስቃይ፣ ያንቺ ስቃይ በእርሱ ቁስል ተፈወሰ። አሁን ጥያቄው አንድ ብቻ ነው። ይህ ሁሉ የተደረገለት ያንተ ልብ፣ ይህ ሁሉ የሆነለት ያንቺ ልብ ለዚህ ታላቅ ፍቅር ምን ምላሽ ይኖረዋል? ተፈጸመ። አዎ፣ ያንተ ዕዳ ተከፈለ፣ ያንቺ ዕዳ ተከፈለ። ያንተ ስቃይ፣ ያንቺ ስቃይ በእርሱ ቁስል ተፈወሰ። ተፈጸመ። ተፈጸመ።